ኖላዊቶች እንግዲህ ፋያው ምን ተባለ? ሀና ጋር ተጣላ ማለት ነው። ሀናና ፋያው የተጣሉበት ለምን ግቦ ተቀበልክ ብላ እንግዲህ ትታው ሄዳለች ማለት ነው። እሱም ደግሞ አረ ተዋርጃለሁ አሲርዬ እያለ እነሱም ሁለቱም አብረው እየሄዱ ነበር ማለት ነው፣ ወደ ኖላዊት ወዳለበት። ግን እሷማ ይሁን ነገር ተፈጥሮ እንግዲህ ቤቱ ተበጥብጧል ማለት ነው። ወይዘሮ ሜላትም አሁን ላይ ከባድ ችግር ውስጥ ብትሆንም ግን ጀግናና ቆፍጣና እንደሆነች ሁላችንም ጠንቅቀን እናውቃለን ማለት ነው። የሜላት ታሪክ እውነት ለመናገር ዝም ብሎ አይታለፍም። ጎበዝ ናት። በዛ ላይ ደግሞ አሁን በቀሎ መሸጥ አለብኝ ብላለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ሜላት እንግዲህ ከዚህ በኋላ ስራ እጀምራለሁ፣ ምክንያቱም በቀሎ ሽጭም ቢሆን መተዳደር አለብኝ ብላለች ማለት ነው። ምላሴን እጎንህ መስራት አለብኝ፣ ከጎንህ መቆም አለብኝ ብላ ተናግራለች ማለት ነው። ይህን ያለችበት ምክንያት እንግዲህ ታውቁታላችሁ። በጣም ከባድ ችግር ውስጥ ስለሆነች ወይዘሮ ሜላት በአሁኑ ሰዓት ላይ ማንም የላትም ከጎኗ ማለት ነው። ይህን ነገር ለማስተካከል ጥረት እያደረገች ነው ትገኛለች ማለት ነው። ግን ምቀኛ አላሰራትም ማለት ነው። ከዚህም በፊት እውነት ለመናገር ተናግራ ነበረ። ይህንን ለማወቅ ብላ ብዙ ነገር ሰው ጋር ተጣልታለች ማለት ነው። ሀና ስራ አግኝቻለሁ፣ ከዚህ በኋላ የመስራቱ የኔ ፈንታ ነው ብላ እንግዲህ ወይዘሮ ሜላትን ተናግራለች ማለት ነው። ልትሰራ ዝግጁ ሆናለች፣ ምክንያቱም መስራት አለብኝ ብላለች ማለት ነው። ይሄንን የተናገረችው ምንድን ነው? ለመስራት ያስፈልጋትን ነገር በሙሉ እየሰራች ትገኛለች ማለት ነው። እያንዳንዷ ነገር ያው ታውቃላችሁ፣ ብዙ ነገር ለማስተካከልም ብትሞክርም ጀግናና ቆፍጣና እንደሆነ ሁላችንም እናውቃለን ማለት ነው። ግን አንዳንድ ምቀኛ ደግሞ ከመሀል እየገባ እያሰራት አይደለም ማለት ነው። በዚህ የተነሳ እንግዲህ ሁሉም ነገር ያበቃለት ይመስለኛል ብላ እንግዲህ ያው ለማስተካከል ጥረት ላይ እየተሯሯጠ ትገኛለች ማለት ነው። ጀግናው እንግዲህ ምላሴ እማዬ ግን ይሄ እኮ አይሻልሽም፣ ላንቺ የሚሻልሽ ጽድት ያለ የቢሮ ስራ ነው ሲላት፣ ተው ምላሴ እንደዚህ አትበለኝ፣ እኔ ራሴ ተፍጨርጭሬ መስራት አለብኝ፣ ሁሉም ነገር አልሆነልኝም፣ ጎን ለጎን እየሞከርኩ ብላ ትለዋለች። ምላሴም ደግሞ እሺ ካልሽ እማዬ ምንም ችግር የለም፣ እኔ ለአንቺ ነው እያሰብክ ያለሁት፣ አንቺ ያልሽው ይሆንልሽ እሺ ብሏታል ማለት ነው። እንደዚሁም ደግሞ ያው ታውቃላችሁ ብዙውን ነገር ብዙ ጊዜ እንግዲህ እያሰበችም እያሰላሰለችም ወይዘሮ ሜላት እንግዲህ ልጆቿን የነካ የለውም በረካ ሰላም ከዚህ በኋላ ስራ እፈልጋለሁ ብላ ነበር ማለት ነው። ሰላምም የፈለገችው ስራ ምክንያቱም ማንጋ ይገኝ መስላችኋል? ስራውን አግኝተውላታል። ግን እዛ የተገኘላት ስራ ወይዘሮ ሜላትን የሚያካትት ሳይሆን እንደዚሁም ደግሞ እያንዳንዱ ነገር ለመስራት ያሰበችው ነገር ነው። ግን እውነት ለመናገር ሰላምም አሳዝናኛለች። እሱን ለማስተካከል ብላ ብዙ ቦታ ሂዳ እንደዚሁም ደግሞ ደላሎቹን ስጠይቃቸው ደላሎቹንም ደግሞ እኔን የሚረብሸኝ አይደለም ወይ የምሰራው ስራ ብላ ተናግራለች ማለት ነው። ይህንንም ደግሞ በማስመልከት እነሱም ደግሞ አንቺ ጋር የሚደርስ ማንም ሰው የለም፣ እውነታችንን ነው። ስለዚህ ስራና ስራሽን ብቻ ለመስራት ጥረት አድርጊ፣ ማንም ሰው ሊናገርሽ አይገባም ብሎ ነግረዋታል ማለት ነው። እሷም ደግሞ እሺ ይሄ ከሆነ ምንም ችግር የለውም እንደዚህ ከሆነማ እያለች ትላለች ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላት አሁን ሀናም ስራ ስለፈለገኝ አሲርና ተምቹን አግኝታ እንደዚሁም ደግሞ አብረው ሊሰሩ ይጠያየቃሉ ማለት ነው። እሷም ደግሞ እሺ ካላችሁ ምንም ችግር የለም፣ ሁሉንም ነገር ለማስተካከል እንሞክራለን፣ ምክንያቱም የእናንተ ደስታ የእኔም ደስታ ስለሆነ እና እርግብ የሰራችበትን ቦታ ታውቁታላችሁ ወይ ብላ ትጠይቃለች ማለት ነው። ከዚህ በፊት ካስታወሳችሁ እርግብ እነሱ ጋር ለመስራት ትልቅ ምኞት ነበራት ማለት ነው ድሮ ላይ እና አልተሳካም። ተምቹም ያውቀዋል። ያንን ሱቅኛ እንጠቀምበታለን ትላቸዋለች። እነሷም ደግሞ
ምክንያቱም የያዛችሁት ብር ከበቂ በላይ ስለሆነ መስራት አለብን እያለኝ እናንተ ከተነሳችሁ ምንም የሚያቅተን ነገር የለም መስራት አለብን ሆን ብለን ተነስተን ብላ እንግዲህ ተናግራለች ማለት ነው። እነሱም ደግሞ እኛ እስካልሽ ምን ጨነቀን እንሰራለን፣ እኛም እኮ እሱን ፈልገን ነው፣ ከዚህ በኋላ መቀመጥ የለም የስራ ሰው መሆን አለብን ብለው እንግዲህ ቆፍጠን ብለው ሁላቸውም ተነስተዋል ማለት ነው። ከዚህ ምን እንደሚፈጠር ደግሞ እምናይ ይሆናል ማለት ነው። በአሁን ሰዓት ላይ ግን ወይዘሮ ሜላት እኔ በጣም እያሳዘነች ነው ማለት ነው። ማጣት በጣም ከባድ ነው፣ በእርግጥ ሁላችንም እናውቃለን ማለት ነው። ይህንን ለማስተካከል ብላ ጥረትን ብታደርግም ጎበዝና ጀግና ሴት ብልህ የሆነ ሴት ናት ማለት ነው። አሁን ላይ አስቱካም ይቅርታ ስለጠየቀቻት እሷም ደግሞ ይቅርታም ብታደርግላትም ከዚህ በኋላ ስራዬን እሰራለሁ ከማንም ጋር ሆነ ግንኙነት አይኖረኝም ትላለች። አስቱካም ደግሞ አንቺ ጎበዝ ነሽ መስራት አለብሽ ትላለይ። እንደዚሁም ድንብላል ከዚህ በኋላ እናንተ የውጭ ስራ ከሰራችሁማ እኔም እሰራለሁ ብላ ትላችኋለይ። እነሱም እንደዛ ቢሉ እውነቴን ነው እመኝኝ፣ ቆንጆ ስራ ሰርታችሁ ስመጡ እኔም ደግሞ የተሻለ ነገር እሰራለሁ ለእኔም ጥሩ ነው ትላቸዋለይ። አዎ እውነትሽን ነው እያሉ ይነግሯታል ማለት ነው። በዚህ ሰዓት ላይ ታውቃላችሁ ድንብላልም ወንድሟ ወደ አገር ቤት ለህር ነው ስላላት ግራ ስለገባት የወንድሜ ነገር ምንድን ነው የሚሆነው መጨረሻው? ቆይ ወንድሜ ግን ምን ሆኖ ነው አገር ቤት ወርቁን ሳታመጣ ልህር ስትል ሰውስ ምን ይላል? ቆይ አንተ ልጅ ልታሳብደኝ ነው እንዴ እያለች ትለዋለች። ወይዘሮ ሜላትም እንደፈለገ ምክንያቱም የመሄድም የመምጣትም መብት አለህ፣ እኔ ምንም ችግር የለብኝም ልህር ካልክ እሺ ሂድና ትመለሳለች ትለዋለች። ደምለውም ድንብላል እምቢ ብላው ስለነበር በአሁኑ ግን እንዲሄድና እውነቱን ነግሯት ለመሄድ ሞክሯል ማለት ነው። ምክንያቱም ምንም ነገር እንደሌለው ሁላችንም እናውቃለን ማለት ነው። ደምለው ጎበዝና ቆፍጣና ቢሆንም ግንሳ የወይዘሮ ሜላት ጋር ለመኖር ፍላጎት አለው። ግንሳ ብዙ ነገርን እያሳለፈ ብዙ ነገርን እንትን ያለ ስለሆነ ይህን ለማስተካከል ጥረት ላይ እያደረገ ይገኛል ማለት ነው። በቅርብ ቀን ግን ሁሉንም ነገር አስተካክለዋለሁ ብሎ ትላለች ድንብላልም አሁን ያለችበት ሁኔታ ምክንያቱም እሱ እንጋባለን አድል ድንቡሺ ብሏት ነበር ማለት ነው። ከዚህ በኋላ የኔና ያንቺ ነገር እዚህ ጋር እንትን ይላል ስላላት እሷም ግራ ስለገባት ተምቹ እየጠበቃት ስለሆነ እሷ ያው እንትን አላለችም እንጂ ለማስተካከል ጥረት ላይ ታደርጋለች። ድንብላል በአሁኑ ሰዓት ላይ ያለችበት ሁኔታ ከባድ ችግርን ብትሆንም ጎበዝና ጠንካራ ሴት ናት። ምክንያቱም ወይዘሮ ሜላትን ትቼ አልሄድም ብላ የተንጨረጨረ ልጅ ስለሆነች በዚህ ሰዓት ላይ እነሱም ደግሞ ከጎናችሁ ነኝ እያለች ከወይዘሮ ሜላትና ከንትና ጎን አለች ማለት ነው። ጎበዝና ጠንካራ ሴት ናት፣ ትሁት የሆነ ሴት ናት ማለት ነው። በዚህ የተነሳ እንግዲህ በስተመጨረሻ ለማስተካከል ጥረትን ብታረግም ጎበዝ ጀግና የሆነ ሴት ስለሆነች በቅርቡ ሁሉም ነገር እንደሚስተካከልላት ይነግሯታል። በዚህ የተነሳ እንግዲህ ሀናም ስራ ለመጀመር ተነሳስታለች። ኖላዊት እንግዲህ ፈጣሪ እርዳክ። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።